ዛሬ ጥቅምት 30 ቆይ እንዳታሳልፈው። ለመሆኑ ስንቶቻችሁ ናችሁ የመጥምቀ መለኮት ቅዱስ ዮሐንስን እጅግ በጣም ልዩና ድንቅ የሆነውን ቃል ኪዳኑን የምታውቁት ነው ወይስ ዝም ብላችሁ ስለምትወዱት ነው ስሙን የምትጠሩት? እመኑኝ ነው የምላችሁ፣ እመኑኝ። ይሄንን ልዩ የሆነ ድንቅ ቃል ኪዳኑን ካወቃችሁ በኋላ ግን እጅግ በጣም ትወዱታላችሁ። ታዲያ ሁሉም ሕዝበ ክርስቲያን ያውቀው ዘንድ የመጥምቀ መለኮት ቅዱስ ዮሐንስ ወዳጆችም ይደርሳቸው ዘንድ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ማንኛውም ሰው ከሚበላውና ከሚጠጣው ለነዳያን ከፍሎ የሰጠ ከቅዱስ ሥጋዬና ከክቡር ደሜ አበላዋለሁ፣ አጠጣዋለሁ። ስምህን ጠርቶ የተማጸነና በቃል ኪዳን የተማመነ ለሥጋና ለደሜ የሚያበቃ ምግባርን ሃይማኖትን አስተምረዋለሁ፣ እስከ 55 ትውልድ ድረስም እምርልሃለሁ። ሰው ሁሉ ለሥጋዊም ሆነ ለመንፈሳዊ ተግባሩ በመንገድ ላይ ሲሄድ ይሄ እኮ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን፣ ገራገሩን፣ ደጀ ሰላሙን ቢሳለም እንዲሁም ደግሞ የገድልህን መጽሐፍ የተሳለመ ቢኖር መንበረ መንግሥቴን አሳልመዋለሁ፣ ከቤተ ክርስቲያን ግቢ የተቀበረውን ከመከራ ሥጋ ከሲኦል እሳት አድነዋለሁ፣ እኔ ከተቀበርሁበት መቃብሬ ጎለጎታ እንደተቀበረም እቆጥርለታለሁ። ቤተ ክርስቲያን ከታነጸበት፣ ስምህ ከሚጠራበት፣ ዝክርህ መታሰቢያ ከሚደረግበት፣ ተአምርህ ዜና ከሚነገርበት፣ ገድልህ ተነቦ ከሚተረጎምበት፣ በአጠቃላይ ስምህ በተጠራበት ቦታ ሁሉ እኔ በረድኤት በበረከት በዚያ ቦታ እገኛለሁ። በዚህም የተነሳ አጋንንትና ሰይጣናት በሙሉ ይሸሻሉ። የገድልህ የተአምርህ ዜና የተነበበበትን ውሃ እንደ ማየ ዮርዳኖስ አደርገዋለሁና በዚያ የገድልህ ዜና በተነበበበት ውሃ የተጠመቀውን ሰው እኔ የ80 ዓመት ኃጢአቱን አስተሰርይለታለሁ። ወንዱን የ40 ቀን ሴቷንም የ80 ቀን የንጽሕና ጸጋን እሰጥልሃለሁ። እኔ እንደተጠመቅሁበት እንደ ማየ ዮርዳኖስ ይሆናልና ኃጢአታቸው በሙሉ ይፋቅላቸዋል። ሰውም ሆነ እንስሳ ቢታመም ይሆንልኛል ይደረግልኛል ብሎ በፍጹም እምነት የገድልህ ወይም ደግሞ የተአምርህ ዜና የተነበበበትን ውሃ በዚያ ቢታጠብ ወይም ደግሞ ቢጠመቅ ወይም ደግሞ ቢጠጣ ፈጥኖ ከያዘው ደዌ ይፈወሳል። የገድል መጽሐፍ የተነበበበትን ማየ ጸሎት ወይም ደግሞ ጸበል ቤቱን ቢረጭ እኔ በዚያ ቦታ በበረከት በረድኤት አልለይም እገኛለሁ። በዚያም ቤት እኔ ተድላን፣ ደስታን፣ ጥጋብን አሳድራለሁ። በዚያ ቤት እስከ ዘለዓለም ድረስ ረሃብ፣ መታጣት፣ ወባ፣ ወረርሽኝ፣ ድርቅ፣ የውሃ ጥማት፣ የእሳት ቃጠሎ እንዲሁም ደግሞ ማንኛውም ምድራዊ ችግር አይከሰትም። ደስ ብሎት በደስታ በተድላ በዓልህን ያከበረውን ሰው እኔ በእዚያኛው በሰማያዊ ሕይወት ደስ አሰኘዋለሁ። እኔም የአንተ ሁሉም የመታሰቢያ በዓሎች በሚደረጉበት በዚያ ቦታ በፍጹም አልለይም። በዓልህን ሊያከብሩ ከተሰበሰቡት ሰዎች ጋራም እኔ በዚያ እገኛለሁ። በዓልህን ሊያከብሩ የተሰበሰቡትን ሰዎችንም በሙሉ እስከ 55 ትውልድ ድረስ እምርልሃለሁ። ለቤተ ክርስቲያንህ ዕጣን፣ ጧፍ፣ ሻማ፣ ስንዴ፣ ልብሰ ተክህኖ፣ መጎናጸፊያ፣ መጋረጃ፣ ማንኛውንም አቅሙ የፈቀደውን መብአ ስጦታ ያበረከተውን እስከ 55 ትውልድ ድረስ እምርልሃለሁ። ሥጋዬንና ደሜን መቀበል ያልቻለ ሰው ሥጋዬንና ደሜን መቀበል ያልቻለ ሰው ለአንተ ዝክር ከተዘጋጀው ፍርፋሪ ይቅመስ። ፍርፋሪውን ባያገኝ እንኳን እንጀራና ዳቦ የተበላበትን ገበታውን በምላሱ ይላስ፣ ጽዋው የተጠጣበትንም ኩባያ በምላሱ ይላስ። በፍጹም እምነት ሆኖ ይሆንልኛል ይደረግልኛል ቢል እኔ መድኃኔ ዓለም ኢየሱስ ክርስቶስ ቃሌ የማያብል ፍጹም የሆንኩ አምላክ ነኝና ሥጋውና ደሙን እንደተቀበለ እቆጥርለታለሁ። ለሥጋና ለደሙ የሚያበቃ ምግባር ሃይማኖትንም እንዲሠራ አድርገዋለሁ። እንግዲህ ወገኖቼ የመጥምቀ መለኮት ቅዱስ ዮሐንስን ከእናቶች ማኅፀን ከተወለዱት አንተን የሚያክል የለም የተባለው ገና በእናቱ ማኅፀን እያለ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም በደስታ የዘለለና የሰገደውን በቅዱሱ መጽሐፋችን በወንጌል እናትና አባቱ ያለ ነቀፋ ያለ ከሰሳ በእግዚአብሔር ፊት ይኖሩ ነበር ስለተባለላቸው ስለ መጥምቀ መለኮት ቅዱስ ዮሐንስ ቃል ኪዳን አወቀን። በሚቀጥለው ቪዲዮ ደግሞ የመጥምቀ መለኮት ቅዱስ ዮሐንስን በዓመት ውስጥ የሚከበሩትን ሙሉዎቹን በዓሎቹን በአንድ ቪዲዮ እሰራላችኋለሁ። አደራ እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ ለሁሉም ሰው እንዲዳረስ ኮፒ ሊንክ አድርጉልኝ። መድኃኔ ዓለም ኢየሱስ ክርስቶስ ከመጥምቀ መለኮት ቅዱስ ዮሐንስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።